ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን በጣም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ከዚህ በፊትም ቪዲዮ ሰርቻለሁ፣ ግን ድጋሚ የጠቀመኝን ነገር ድጋሚ ስላደረግኩት ድጋሚ ወደ እናንተ ይዤ መጥቻለሁ ማለት ነው። እሱ ምንድነው? ወርቅ ነው። የወርቅ ዋጋ በጣም እየጨመረ ነው የመጣው ማለት ነው። እና ምን አሰብኩ፣ ባለችን ሳንቲም ወርቅ ገዝተን ብናስቀምጥ ምን ያክል እንደሚጨምር ነው የተረዳሁት። በአንድ ወር ማለት ነው። በአንድ ወር ልዩነቱን ሳይ በጣም ከባድ ነው። እና ሳንቲም ተቀማጭ ሳንቲም ካለን ሳንቲሙን ከምናስቀምጠው በወርቅ ላይ ወርቅ ገዝተን ብናስቀምጥ መሸጥም ከፈለግን ያዋጣናል። ማስቀመጥም ከፈለግን ደግሞ የሆነ ሰዓት ሲቸግረን ሸጠን ችግራችንን እንወጣለን ማለት ነው። እና ወርቅ ብንገዛ እላለሁ እኔ እንደኔ ማለት ነው። እና ይሄንን ከዚህ በፊት አሳይቻችኋለሁ። ግራም 349 ብር ነበረ የገዛሁት ይሄንን ማለት ነው። ይሄ 22 ካራት ነው። 22 ካራት 349 ብር ነበረ የገዛሁት። አሁን ደግሞ ስንት እንደሆነ በነግራችሁ አሁን የገዛሁት ይችን ነው 21 ካራት ናት። ይችን ስንት ነው? 1 ግራም የገዛኋት 361 ብር የዛሬ ወር ማለት ነው። አንድ ወር ሆኗታል ከገዛኋት 361 ብር 1 ግራም። እና ልዩነቱን አይታችሁታል። በጣም ነው ልዩነት ያለው። ይሄ 22 ነው። ይሄ ግን 21 ነው። ግን ይሄኛው 349 ብር ነበረ። ይሄኛው ግን 361 ብር የዛሬ ወር። አሁን ግን 400 ምናምን ገብቷል መሰለኝ 1 ግራም። እና በጣም ልዩነት አለው። ቤተሰብ ባላችሁ አጋጣሚ ለማስቀመጥም ሆነ ሲጨምር ለመሸጥም ሆነ አጋጣሚ ብትጠቀሙት። ያው ኢትዮጵያ ሊሻል ይችላል፣ ግን እንደዚህ ደፍረን ለምሳሌ 1 ግራም 20 ሺህ ብር ቢሆን ኢትዮጵያ ደፍረን ለመግዛት በጣም ውድ ነው የሚመስለን። ገብቷችኋል? በጣም ውድ ነው የሚመስለን፣ አንገዛም። እዚህ ግን ያው የዛሬ ወሩን ብናጠፋ ቀጣይ ወር ሰርተን ደሞዝ እናገኛለን ብለን እናስባለን። እዛ ግን ያው ስራ ካልከፈትን የሆነ ስራ እስከምንጀምር ትንሽ ወራቶች ይፈጁብናል አይደለ? ያ ወራቶች ስናሳልፍ ደግሞ ያው ያለ ደሞዝ ነው የምናሳልፈው። ሀገር ስንገባ እንደዚህ እየሰራን በወር ላናገኝ እንችላለን። ያለችን እንዲሆን ይችላል የምናጠፋው። እና እንደምንም ብለን እዚሁ ብንገዛ ብዬ አስባለሁ፣ እንደኔ ማለት ነው። እና ምክሬ ከጠቀማችሁ እንድትጠቀሙበት በማሰብ ነው ይሄን ወደ እናንተ ይዤ የመጣሁት ማለት ነው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እህት ወንድሞቼ። ምን ችግር አለው? እኔም ኢትዮጵያ እህታችሁ አይደለም? እና ስለዚህ አበረታቱኝ ቤተሰብ። ለጓደኛችሁ ለቤተሰቦቻችሁ ሼር እያደረጋችሁ አበረታቱኝ። ይጠቅማችኋል፣ አይጎዳችሁም። ባይጠቅማችሁም አይጎዳችሁም። ስለዚህ አበረታቱኝ ቤተሰብ። ይሄን ደግሞ ተጠቀሙበት እንደምንም ብላችሁ ማለት ነው። አሁን ለቤተሰብ የምትልኩት ነገር ቀነስ እያደረጋችሁ ማጠራቀም እና ይህን በማድረግ ለምሳሌ ለቤተሰብ 1500 የምንልክ ከሆነ
መቶዋን ጠርቅም እያደረግን ከዛ ሲጠራቀምልን ብንገዛና ብናስቀምጥ ያው ቤተሰብ ዝም ብለን ሳንቲም በየወሩ ሳንቲም ከሆነ የምንልክላቸው እኛም አንጠቀምም እነሱም አይጠቀሙም። ግን ስራ የሚሰራ ቤተሰብ ካለን እህት ወንድም ካለን ስራ እንዲሰሩ ብናደርግ ስራ እየሰሩ የሆነ ገቢ ቢኖራቸው ግን በየወሩ ሳንቲሙን ገሰተን ወዲያው እንዲያጠፉ ከሆነ የምናደርገው ምንም ለእኛም ጥቅም የለውም፣ ለእነሱም ጥቅም የለውም። ምንም ያን ያክል እኛም የተጎዳን አይመስላቸውም፣ እነሱም የተጠቀሙ የተላከላቸው አይመስላቸውም። እና ይህንን በማድረግ ሳንቲማቸውን ለማስቀመጥ ሞክሩ። ኢትዮጵያ ስንገባ ሊቸግረን ይችላል። ድጋሚ እንዳንሰደድ የሆነ ችግር ቢደርስብን ይችን አሁን አይደርስብኝ እንጂ የሆነ ችግር ቢደርስብኝ ይችን አውጥቼ ሽጣ ማድረግ እችላለሁ። ማንንም አልጠይቅም። አሁን ኢትዮጵያ ስትሄዱ እናንተ ቸገረን ብትሉ ማንም ዞር ብሎ የሚያችሁ የለም። ምክንያቱም እኛ ኖሮን ስንሰጥ እንጂ እኛ ቸግሮን ስንጠይቅ ማንም የሚረዳን የለም። አረብ ሀገር አልነበር እንዴ ቆየችው? ይህን ያክል ቆይታ ዛሬ እንዴት ሳንቲም ትጠይቃለች ነው የሚሉት እንጂ ችግራችንን ተረድቶን ችግራችንን እንትን የሚቀርብልን ሰው የለም። እና ይሄንን ታሳቢ በማድረግ እንደዚህ አድርጉ ላለው እህት ወንድሞቼ፣ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ወጥቶ ከመቅረት ፈጣሪ ይጠብቅን። ሁላችንም ለቅድስት ሀገራችን በሰላም ያውቃን። ያሰብነውን አሳክተን ያሰብነው ሙሉ ባይሳካ እንኳን ቢያንስ ግማሽ የሰው ልጅ ሀሳቡ በጣም ብዙ ነው። አንዱን ስናሟላ ሌላ እናስባለን እና እግዚአብሔር አምላክ የሚያስፈልገንን እኛን የሚጠቅመንን ነገር አሟልተን ለቅድስት ሀገራችን በሰላም ያብቃን። በያላችሁበት የእግዚአብሔር ጥበቃ ከእናንተ ጋር ይሁን እና ይህን ተጠቀሙበት። ቤተሰብ ይጠቅማችኋል እንጂ አይጎዳችሁም። በእውነት በፍጹም አይጎዳችሁም። ለምን በፊት የሆነ ሰዓት ማለት ነው በፊት ላይ የሆነ ጾማቸው ሊመጣ አካባቢ የሆነ ብቻ የሚቀንስበት ሰዓት ነበረ። አሁን ግን እንኳን ሊቀንሱ በጥፍ ነው እየጨመረ ያለው። አስባችሁታል? በአንድ ወር 20 ድርሃም 30 ድርሃም ሲጨምር በጣም ነው የሚከብደው። እና ይህንን አድርጉ ቤተሰብ። እንግዲህ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ብቻ አሁን ተመለች 2 ግራም ነጥብ 37 ናት እና ይጠቅማችኋል። ቤተሰብ ተጠቀሙበት። በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። በሰላም ለቅድስት ሀገራችሁ ያውቃችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ደህና ሁኑ።